እንዳይወገድ ተስፋችን እንዳይቆረጥ እግዚአብሔር ይርዳን። ክርስቲያኖች ምናልባት እናንተ ሁሉም ነገር ተዘግቶባችሁ መሬት ሰፊ ሳለች እንደ ዕንቁ ጠባችሁ አልያም ብርሃን ሳለ ጨልሞባችሁ ይሆናል። በፍጹም እንዳይመስላችሁ። ችግራችንን ለማስተካከል ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ከድፍን እንቁላል ሕይወትን የሚሰጥ አምላክ ነው። የአባታችንን የነቢዩን ዮናስን ታሪክ ወደ ኋላ መለስ ብለን እንመልከተው። ዮናስ በጥልቅ ባህር ብቻ ሳይሆን በአሳ ሆድ ውስጥ ጭምር ተውጦ ነበር። ክርስቲያኖች ዮናስ ከጥልቅ ባህርና ከአሳ ሆድ ወጥቶ በሕይወት ሊኖር ይችላል ብሎ ማሰብ አይከብድም። ምዕራፍ 3 ሙሉ ታሪኩን አንብቡት። የዮናስን ታሪክ ታገኙታላችሁ። መጽሐፍ ቅዱስ ስናገር ያዙ፣ ይጠቅማቸዋል። ትንቢተ ዮናስ ምዕራፍ 3 ሙሉ ታሪኩን አንብቡት፣ እዛ ላይ ታገኙታላችሁ። እኛ እንደ ዮናስ በመቃብርና በሞት መካከል ብንሆን፣ በባህርና በሞት መካከል ብንሆን እንዴት እንሆናለን? ከሱ የበለጠ መከራ ገጥሞን ይሆን እንዴ? በጭንቀትና በስቃይ የምንኖረው ዛሬ ተስፋ ያጡ ነገስታት፣ ስጋቸው ምድራዊ ተስፋ የሆነባቸው ስጋቸውን የተሸከሙ ነገስታት እየመሩ ተስፋቸውን ምድራዊ አድርገው ህዝቦቻቸው ሲያልቁ ዝም ይላሉ። ጠፉ እኮ እነኛ ነገስታት። የጥንት አባቶቻችን ጠፉ እኮ። እነ አፄ ዘርዓ ያዕቆብ ጠፉ እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ ብርሃን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች እንደምን ዋላችሁ? እንደምን ቆያችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የአባቶቻችን አምላክ ልዑል እግዚአብሔር ሰከንድን ከደቂቃ፣ ደቂቃን ከሰዓት፣ ሰዓትን ከቀናት፣ ቀናትን ከሳምንታት፣ ሳምንታትን ከወራት፣ ወራትን ከመንፈቃት፣ መንፈቃትን ከዓመታት እያወዳጀ ለዚህች ውድ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። አሜን። አቁራሪተ መዓት ምራገ ጸሎት የአዳም ተስፋዬ ነው መርከብ የሙሴ ጽላት የእኛ ደግሞ ድንቅ ሽልማት የሆነችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወላዲት አምላክ ድንግል ማርያም ስሟ የተመሰገነ የተወደሰ የተከበረ ይሁንልን። አሜን። ስለኛ ብለው በዱር በገደል ጤዛልሰው ድንጋይ ተንተርሰው አጥንታቸውን ከስክሰው ቋርፍ በልተው ስለሚጸልዩልን ቅዱሳን ጻድቃን ሰማዕታት አምላክ ባከበራቸው መጠን ስማቸው የተወደሰ የተከበረ ይሁንልን። እስኪ ስለ ተስፋ እንማራለን። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ ያለውን ኃይለ ቃል አንስተን ተስፋ እንላለን። ተስፋን በሁለት ከፍለን እንመልከተው ክርስቲያኖች። ተስፋ ከሌለንና ካለን፣ ሰማያዊ ተስፋና ምድራዊ ተስፋ። ሰማያዊ ተስፋ ካለንና ከሌለን ብለን እንከፍለዋለን። እንደ እግዚአብሔር መልካም ፍቃድ ይህንን ትምህርት በተከታታይ ተስፋ ላጡ ሰዎች እንዲደርስ መልእክቴን አስተላልፋለሁ። ክፍል 1 ሰማያዊ ተስፋ። ተስፋ ከሌለን ምን ይገጥመናል በሕይወታችን? በሁሉ እንገፋለን እንጂ አንጨነቅም፣ ተስፋም አንቆርጥም ይለናል ሐዋርያው ቅዱስ ጳውሎስ። ተስፋ አንቆርጥም። ዛሬ ስንቶቻችን ተስፋ ቆርጠናል ክርስቲያኖች? ዛሬ ስንቶቻችን ተቅበዝብዘናል ክርስቲያኖች? በእምነታችን ተስፋ ቆርጠን፣ በሕይወታችን ተስፋ ቆርጠን፣ በኑሯችን ተስፋ ቆርጠን፣ በሀገራችን ተስፋ ቆርጠን ነው ያለ ነው። እስኪ ዛሬ ክፍል 1ን ስንመለከት ሰማያዊ ተስፋ ከሌለን በሕይወታችን ምን ይከናወናል እያልን በመጽሐፍ ቅዱስ እያዛመድን የእግዚአብሔርን ቃል ለተወሰነ ደቂቃ እንማማራለን። አንደኛ፣ ሰማያዊ ተስፋ ከሌለን ራእይና ዓላማ አይኖረንም።
እውነት ነው። ዛሬ ክርስቲያኖች ራእይና ዓላማ አላጣንምን? ሰማያዊ ተስፋችን እንደ ጢስ በኖ፣ እንደ ትቢያ በኖ፣ እንደ ጉም ተኖ አልጠፋምን? እንደው ራእይና ዓላማችን ምድራዊ አልሆነም? ምድራዊ ተስፋን አላነገበም? ምን አላት ምን አለው እንዴት ነው እያልን አልተሸወድንም? አልጠፋንም? እግዚአብሔር ሁላችንንም ሰማያዊውን ተስፋ ያጎናጽፈን። ክርስቲያኖች በእውነት ለመናገር ከሆነ ሰማያዊ ተስፋ ለሕይወታችን ጣፋጭ የሆነውን ምዕራፍ የሚከፍትልን ነው። ተስፋ የኑሮ እስትንፋስ ነው። ክርስቲያኖች ያለ ተስፋ መኖር ከባድ ነው። ተስፋ ያጣ ሕይወት በሞት አፋፍ ላይ ይኖራል። አዎ ዛሬ በሞት አፋፍ ላይ አይደል እንዴ እየኖርን ያለ? ዛሬ በሞት አፋፍ ላይ በጭንቀት አይደል እንዴ እየኖርን ያለ ነው? ክርስቲያኖች ተስፋ የተቋረጠበት ሕይወት ምንጊዜም ጨለማ ነው። ዛሬ ስንት ቦታ ጨለማ እየታያቸው ያሉ ክርስቲያኖች አሉ። ዛሬ ቤተ ክርስቲያን እያዘነችበት ያለችበት ዘመን፣ ጥንቱን በሰማዕታት ዘመን መከራ እየተቀበሉ ሃይማኖታቸውን እየመሰከሩ እንዳለፉ አባቶቻችን ዛሬም ቢሆን ስለ ሃይማኖታቸው ስለ እውነት እየተጋደሉ ስለ እውነት እየመሰከሩ በተስፋ ሰማያዊ ቤታቸውን ራእይና ዓላማቸውን ግብ እየመቱ ያለፉ ብዙ ክርስቲያኖች አሉ። እኛስ የትኛውን ተስፋ ነገብን? እኛስ የትኛውን ተስፋ ያዝን? ክርስቲያኖች ተስፋ ግን የነፍስም የሥጋም ስንቅ ነው፣ ለሁለቱም ይጠቅማል። የትኛው ተስፋ ካላችሁ ይህ የማይቋረጠው፣ ይህ የማይበጠሰው፣ ይህ ሊቋረጥ የማይችለው ተስፋ ክርስቲያኖች ብርሃን ያጣች ተክል እንደምትጠወልግ ሁሉ ተስፋ ያጣች ሰውነትም ሁሌ እንደቀጨጨችና እንደጠወለገች ናት። ተስፋ ግን ጣዕም ያለው የኑሮ መዓዛ ነው። ክርስቲያኖች ተስፋ ጣዕም ያለው የኑሮ መዓዛ ነው። ክርስቲያኖች ለዚህ መዝሙረኛው ዳዊት ቅዱስ ዳዊት እንዲህ ይለናል። መዝሙረ 15 ወይም 16 ቁጥር 9 ላይ ሥጋዬ ደግሞ በተስፋ ታድራለች። ታዲያ ዛሬ ራእይና ዓላማ ለምን አጣን? ሥጋችን በተስፋ ካደረች ለምን ይመስላችኋል? ሥጋዬ ደግሞ በተስፋ ታድራለች አለ መዝሙረኛው ዳዊት። ክርስቲያኖች ሆይ ምድራዊ ተስፋ ዘላቂ አይደለም። ሰው ለሰው የሚሰጠው ተስፋ የሚያረጅና የሚጠፋ ነው። የሰው ተስፋ የማይዘልቅና የማይቀጥል ነው። እንዲሁም ከጊዜ ጋር የሚቀያየር ነው። አስተውለኸው ከሆነ አስተውላችሁት ከሆነ አስተውለሽው ከሆነ ብዙ ጊዜ ሰዎች አንድ ነገር ሊያደርጉልን ቃል ይገቡልናል። ገና አንድ ቀን ሳይቆጠር 2 ቀን ሳይቆጠር ሰዓታት ሳይቆጠሩ ዕለቱን ቃላቸውን ሲያጥፉ ይታያሉ። የሰጡን ተስፋ እንደ ጢስ ተኖ እንደ ጉም በኖ ሲጠፋ እናየዋለን። አትደገፍ ሰው ላይ፣ አትደገፉ ሰዎች ላይ። ሰማያዊ ተስፋ ግን ዘላቂ ከመሆኑም በላይ በትክክል የሚፈጸም ነው። ለአባቶቻችን የተሰጠው ተስፋ ተፈጽሟል። ሌላው ይቅርና እኔና እናንተ ኃጢአተኞች ብንሆን እንኳን እግዚአብሔር የሰጠን ተስፋ አለ። ለዚህ ነው አባታችን ነቢዩ ዳዊት እንዲህ ያለው በመዝሙር 26 ወይም 27 ቁጥር 14 ላይ እግዚአብሔርን ተስፋ አድርግ አለ። ታዲያ ለምንድን ነው እናንተ ምድራዊ ሰዎችን ተስፋ ያደረጋችሁት? ታዲያ ለምንድን ነው ተስፋችሁ ከንቱ የሆነው? ራእይና ዓላማ ያጣችሁት ለምንድን ነው? የተደገፍንበት ነገርን መርምረው ክርስቲያኖች። ሁለተኛ ሰማያዊ ተስፋ ከሌለን ብርሃን ሳለ ይጨልምብናል። ታዲያ ለምንድን ነው ዛሬ የጨለመብን? እግዚአብሔርን ተስፋ አድርገው ብሎ ከተመሰገበ በመጽሐፍ ቅዱስ ከተጠቀሰ ለምንድን ነው ብርሃን ሳለ የጨለመብን? ጠይቀን እናውቃለን? ሕይወታችን የማይስተካከለው ለምንድን ነው? ሰላማችን የጠፋው ለምንድን ነው? እንደው ብላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? አትጠይቁ። ምክንያቱም ሥጋዊ ተስፋ ገድቦ ይዟችኋል። እውነት፣ ፍቅር፣ ሰላም ሲጠፋ ሰማያዊ ተስፋ ለምን ጠፋ ብላችሁ አታውቁም? አናውቅም። አዎ ክርስቲያኖች ዛሬም ቢሆን የእግዚአብሔር ተስፋ በየቀኑ እየተፈጸመ ይገኛል።
የሚያሳዝነው ግን እኛ ይህንን ብርሃን የሆነውን የእግዚአብሔርን ተስፋ ማየት አለመቻላችን ነው። የሚገርመው በታላቅ መከራ ተከበን ለመውደቅ በምንገዳገድበት በምንገመገምበት ጊዜ ከችግራችን ለመውጣት እንደ መፍትሄ ምርኩዝ አድርገን የምንደገፈው ምድራዊ ተስፋ ነው። ለዚህ ነው ብርሃን ሳለ የጨለመብን። ምድራዊ ተስፋ፣ ለዚህ ነው ብርሃን ሳለ የጨለመብን። ነገር ግን ክርስቲያኖች አምነን የተደገፍነው ምድራዊ ምርኩስ ተዘባብሮ እኛንም ሰባብሮ ይጥለናል። ለዚህ ነው ብርሃን ሳለ የጨለመብን። ሶስተኛ ክርስቲያኖች በጭንቀትና በስቃይ እንኖራለን። እውነት ዛሬ በጭንቀትና በስቃይ አይደል እየኖርን ያለነው? በጭንቀት በስቃይ በስቀን በመከራ እየኖርን አይደለም ወይ? ጭንቀቱ፣ መከራው፣ ስቃዩ አልተደራረበብንም ወይ? ሀገራችን ተጨንቃ ተጠባ ልጆቿን እየቀበረች አይደለም ወይ? አይገርምም? እያዘነች ዕለት ዕለት እያለቀሰች ደም እንባ እያለቀሰች ያለች ሀገር ላይ አይደለ ቁጭ ያልነው? እስኪ የማያዝን ቦታ አለ? የማያዝን ትውልድ አለ? የማታለቅስ እናት አለች? ያልተፈናቀለ አባት አለ? ያላለቀሰ አባት አለ? ያላለቀሰች እናት አለች? እንባ ያልወረደ እናት አለ ወይ በሀገራችን ዛሬ? አለ? በጭንቀትና በስቃይ የምትኖር እናት አይደለ ያለችን ዛሬ? ልጆቼ በሰላም ወጥተው በሰላም ይገቡ ይሆን እያለች የምታለቅስ እናት። ዘመናችን ይሄ ነው። አቤት ያሳዝናል። እናቶቻችን ተጨነቁ፣ አባቶቻችን አለቀሱ፣ ተጨነቁ፣ ተጠበው በጭንቀት በመከራ ይኖራሉ። እኛ ያነገብነው ሰማያዊ ተስፋ ግን ከወደቅንበት የሚያነሳን፣ ስብራታችንን የሚጠግንልን፣ ጨለማውን የሚያበራልን የእውነት ብሩህ ተስፋ ነው። እሱን አልተመለከትንም ይሆናላ፣ እሱን አላየንም ይሆናላ፣ እሱን ለማየት አልታደልንም ይሆናላ። ክርስቲያኖች እናንተ ተስፋ አጣችሁ፣ ተስፋ ቆርጣችሁ የምትኖሩ ክርስቲያኖች ከተኛችሁበት ንቁ። እስኪ አሁን ማየት ያልቻላችሁትን የበለጠውን ሰማያዊውን ተስፋ ለማየት ሞክሩ። ይህንን የማይሰበረውን፣ የማይታጠፈውን፣ የማይንገዳገደውን ሰማያዊውን ተስፋ ተደገፉት። ከዚያም በኋላ በተስፋ መቁረጥ ፈዞና ደንዝዞ ያለውን ልባቸውን ሲነቃ አቀርቅሮ የነበረው አንገታችሁ ድንገት ሲቀና ታዩታላችሁ። ታሪክ ተለውጦ አዲስ ሕይወት ትጀምራላችሁ። አያችሁ፣ በሐዘንና በሰቆቃ በጭንቀትና በመከራ መኖር የለም በዚህ ተስፋ ውስጥ። ክርስቲያኖች ለምን ግን ይህን የመገጠመኝን ችግር እንዴት አልፈዋለሁ ብለህ ትጨነቃለህ? እንዴት አልፈዋለሁ ብላችሁ ትጨነቃላችሁ? እንደኔ ፈተና የገጠመው የለም። አይገርምም? ከአንተ የበለጠ እኮ ክርስቶስ 6666 ጅራፍ ተገርፈዋል። እንደኔ ፈተና የገጠመው የለም። ከአንተ የበለጠ እኮ ቅዱሳን ተሰደዋል፣ ተነቅፈዋል፣ ተገርፈዋል። እንደኔ ፈተና የገጠመው የለም ስትል ረሳኸው የቅዱሳንን ገድል? ረሳሽው የቅዱሳንን ገድል? ዘነጋችሁት የቅዱሳንን ገድል? ረሳችሁት የቅዱሳንን ታሪክ? እናስተውል፣ እናስብ፣ እንናገር፣ እንመስክር እውነትን። እንደኔ ፈተና የገጠመው ሰው የለም። ለምን ብላችሁ ታስባላችሁ? ለምን እንደዚህ ትላላችሁ? ለችግሮቻችሁ መፍትሄ የላቸውም ብላችሁ መደምደሙ አይገርምም? እግዚአብሔርን መርሳት ነው ለችግሮቻችን መፍትሄ የላቸውም ብሎ ማሰብ። እግዚአብሔርን መዘንጋት ነው ለችግሮቻችን መፍትሄ የላቸውም ብሎ ማሰብ፣ መደምደም። እግዚአብሔር ለሁላችንም ተስፋ ይሆናል። የማይቋረጠውን ተስፋ ሰጥቶናል። ሁላችንም በእምነት ጸንተን ሰማያዊውን ተስፋ እንድንመለከት እግዚአብሔር
ይርዳን። ይገርማል እኮ ክርስቲያኖች፣ አይምሰላችሁ። እናንተ እንደምታስቡት አይደለም። አንድ ነገር ልንገራችሁ፣ በሰዎች ዘንድ መዝገቡ ተደምድሞ ተዘግቷል የተባለው በእግዚአብሔር ዘንድ ግን ገና በጅማሬ ላይ ነው። በእግዚአብሔር ዘንድ ግን ገና እየጀመረ ነው። እኛ አይሆንም አብቅቷል ብለን እጅና እግራችንን አጣምረን ስንቁለጨለጭ ስናስብ፣ እግዚአብሔር ደግሞ በዚያን ሰዓት ጊዜ በዚያች ደቂቃ ስራውን ይጀምራል። ይህ ነው የኛ አምላክ፣ ድንቅ አምላክ ነው። ይህ ነው የኛ ቤተ ክርስቲያን አስተምሮ፣ ድንቅ ጌታ። አይገርምም? እግዚአብሔር ለሁላችንም ማስተዋሉን ይስጠን። ሰማያዊውን ተስፋ እንድንመለከት፣ የእግዚአብሔርን ማዳን እንድንመለከት፣ ፍቅሩን እንድንመለከት፣ እውነቱን እንድንናገር፣ ተስፋችን እንዳይቆረጥ እግዚአብሔር ይርዳን። ክርስቲያኖች፣ ምናልባት እናንተ ሁሉም ነገር ተዘግቶባችሁ መሬት ሰፊ ሳለች እንደ ዕንቁ ጠባችሁ፣ አሊያም ብርሃን ሳለ ጨልሞባችሁ ይሆናል። በፍጹም እንዳይመስላችሁ። ችግራችንን ለማስተካከል ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ከድፍን እንቁላል ሕይወትን የሚሰጥ አምላክ ነው። የአባታችንን የነቢዩን ዮናስን ታሪክ ወደኋላ መለስ ብለን እንመልከተው። ዮናስ በጥልቅ ባህር ብቻ ሳይሆን በአሳ ሆድ ውስጥ ጭምር ተውጦ ነበር። ክርስቲያኖች፣ ዮናስ ከጥልቅ ባህርና ከአሳ ሆድ ወጥቶ በሕይወት ሊኖር ይችላል ብሎ ማሰብ አይከብድም። ዮናስ ግን ከዚህ ከባድ ፈተና መውጣት እንደሚችል ወጥቶ ደግሞ ሕዝቡን ዳግም አስተምሮ ከእሳት እንዲያድን እግዚአብሔር አድርጎታል። ትንቢተ ዮናስ ምዕራፍ 3 ሙሉ ታሪኩን አንብቡት። የዮናስን ታሪክ ታገኙታላችሁ። መጽሐፍ ቅዱስ ስናገር ያዙ፣ ይጠቅማቸዋል። ትንቢተ ዮናስ ምዕራፍ 3 ሙሉ ታሪኩን አንብቡት፣ እዛ ላይ ታገኙታላችሁ። እኛ እንደ ዮናስ በመቃብርና በሞት መካከል ብንሆን፣ በባህርና በሞት መካከል ብንሆን እንዴት እንሆናለን? ከሱ የበለጠ መከራ ገጥሞን ይሆን እንዴ? በጭንቀትና በስቃይ የምንኖረው ዛሬ ተስፋ ያጡ ነገስታት፣ ስጋቸው ምድራዊ ተስፋ የሆነባቸው ስጋቸውን የተሸከሙ ነገስታት እየመሩ ተስፋቸውን ምድራዊ አድርገው ህዝቦቻቸው ሲያልቁ ዝም ይላሉ። ጠፉ እኮ እነኛ ነገስታት። የጥንት አባቶቻችን ጠፉ እኮ። እነ አፄ ዘርዓ ያዕቆብ ጠፉ እኮ። እነ አፄ ንጉሥ ዳዊት ጠፉ እኮ። እነ ቅዱስ ላሊበላ፣ ይምርሃነ ክርስቶስ፣ ሁለቱ ወንድማማቾች ኢዛናና ሳይዛና፣ አብርሃ ወአጽብሃ ዛሬ የሉም እኮ። ለህዝባቸው ዋስ ጠበቃ የሚሆኑ ነገስታት እኮ የሉም እኮ። ህዝባቸው ሲያለቅስ የሚስቁ እንደው አሸሸ ገዳይ የሚሉ ነገስታት በዙ እኮ ክርስቲያኖች። ለዚህ ነው ዛሬ በጭንቀትና በስቃይ የምንኖረው። ክርስቲያኖች፣ ሰማያዊ ተስፋ ከሌለን አራተኛ ምን ይገጥመናል ብለን ስንመለከት ከፈተና ወጥመድ መውጣት ያቅተናል። አላቃተንም? ሀገራችን ዛሬ ከፈተና ወጥመድ መውጣት አላቃታትም ወይ? አይገርምም? የዮናስን ታሪክ እያነሳን ነበር የቆምነው። እስኪ ወደ ዮናስ ታሪክ እንመለስ። ዮናስ ከነቢዩ ዮናስ ታሪክ የምንማረው ብዙ ነገር አለ፣ የምንረዳው ብዙ ነገር አለ። ዮናስ ከእግዚአብሔር ተለይቶ ምድራዊ ጥበብ ተጠቅሞ መሸሽ ስለጀመረ ለታላቅ መከራ ተጋልጦ ነበር። ክርስቲያኖች፣ ለታላቅ ፈተና ተጋልጦ ነበር። ማምለጥም ሆነ በመርከብ መደበቅ ዮናስ ከመከራ ሊያመልጥ አልቻለም። በመርከብ መኮብለል ዮናስን ከእግዚአብሔር እጅ ሊያስጥለው አልቻለም። መርከቡ የተጠቀመው ምድራዊ ጥበቡ ይልቁንም ክርስቲያኖች ወደ ባህር እንዲጣል አድርጎታል። እኛም ብንሆን ከእግዚአብሔር መደበቅም ሆኖ ችግራችንን በራሳችን ለመፍታት መሞከር የሚጠቅመን አይደለም።
ሰማያዊውን ተስፋ ትቶ ምድራዊውን ተስፋ መመልከት ትርፉ ውድቀትና ኪሳራ ነው። ክርስቲያኖች፣ ትርፉ ውድቀትና ኪሳራ ነው። ለዚህ ነው ከፈተና መውጣት ያቃተን ዛሬ። ለዚህ ነው በፈተና ውስጥ ወድቀን የምንንገዳገደው ዛሬ። ለዚህ ነው የደከምነው የዛልነው ዛሬ። ብርሃን ሳለ ጨለመብን አይደል? አቃተን አይደል? ክርስቲያኖች እስኪ ተመልከቷቸው። ነገስታቶች ህዝባቸው ተቸገረ ተራበ ብለው አይደለም የሚጨነቁት። ሳር እንትከል ተስፋቸው የሚሆነው መዝናናት፣ ሳር መትከል ህዝቡን ያማክል አይደለም። እግዚአብሔር ግን ህዝቡን ይመግባል፣ ህዝቡን ይጠብቃል። ምድራዊ ነገርን ለማከማቸት ይሮጣሉ ነገስታቶች። አይገርምም? አይደንቅም? አቤት የኛ ነገር እኮ በጣም ነው የሚገርመው። የኛ ነገር እኮ ምድራዊና የቆሸሸውን ነገር ብቻ ነው የምንመለከተው። ካዲያ እንዴት ነው ከስቃይ መውጣት የምንችለው? እንዴት ነው ከፈተና መውጣት የምንችለው? ይህንን የተጠናወተንን ሰይጣን ምድራዊ ስጋችንን የምናሸንፈው እንዴት ነው? አያችሁ፣ እባካችሁ ነገስታት ፊታችሁን ወደ ህዝባችሁ መልሱ፣ ህዝቦቻችሁን ጠብቁ፣ ተስፋችሁን ወደ እግዚአብሔር አድርጉ። ወደሚጠፋው ፈተና ወደሚያመጣው ወደ ስጋችሁ አታድሉ። ፈተና የሚያመጣው ስጋችሁ ትርፉ ኪሳራ ነው። ያነገባችሁት ስጋ የሚበሰብስ ነው። ብትበሉ ጊዜያዊ ነው፣ ከቆይታ በኋላ ይርባቸዋል። ብትጠጡ ጊዜያዊ ነው፣ ከቆይታ በኋላ ይጠባቸዋል። ብትለብሱ ጊዜያዊ ነው፣ ያልቃል፣ ይቆሻል፣ ይታጠባል። እናንተ ግን ህሊናችሁን እጠቡት፣ በንስሐ እግዚአብሔርን ተስፋ በማድረግ እጠቡት። ህዝባችሁን ጠብቁ፣ የተራበውን እርዱ፣ ቤታቸውን ያፈረሳችሁባቸው ቤታቸውን መልሱላቸው። ተስፋ አሳጣችኋቸው በማፍረስ አለን ያሉትን አሳጣችኋቸው በማፍረስ እግዚአብሔር ሰጠን ብለው ሲኖሩ እግዚአብሔር ነሳን ብለው እንዲኖሩ አደረጋችኋቸው በማፍረስ ከሰው ይበልጥ ሳር እንዲከብር አደረጋችሁ በሀገራችን። አይገርምም? ለዚህ ነው ከመከራ ከስቃይ መውጣት ያቃተን። በፈተና ወጥመድ ወድቀን መጫወቻ ሊሆን ያለ ነው። ከፈተና ወጥመድ መውጣት ያቃተን ለዚህ ነው። ክርስቲያኖች እስኪ እንመልከተው። ሰማያዊ ተስፋ ከሌለን አምስተኛ በዲያብሎስ መዳፍ ወድቀን መጫወቻ እንሆናለን። ዛሬ በዲያብሎስ መዳፍ ወድቀን መጫወቻ አልሆንም። ጥንካሬያችን አልጠፋም፣ ተስፋችን አልጠፋም። እግዚአብሔርን መመልከት አላቃተንም። ቆመን መራመድ መሄድ አላቃተንም። መጽናት አላቃተንም። ሁላችንም እዚህ ጋር እስኪ ራሳችንን እንመልከት። የትኛው ነው በአለት ላይ የቆመ? የትኛው ነው በእውነት ላይ የቆመ? የትኛው ነው እኛ የተደገፍነው ተስፋ? ሁላችንም ራሳችንን እንመልከት። አያሳዝንም በዲያብሎስ መዳፍ ወድቆ መጫወቻ መሆን? አያሳዝንም በዲያብሎስ መዳፍ መውደቅ? እውነትን መቅበር፣ እውነትን ማጥፋት አያሳዝንም? እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ማስተዋሉን ይስጠን። ክርስቲያኖች የዮናስን ታሪክ እንመልከተው እስኪ። የዮናስ ትልቁ ጥንካሬ ደግሞ ከስህተቱ ተምሮ፣ እናንተም ከስህተታችሁ ተማሩ ነገስታት፣ እናንተ አባቶች ተስፋችሁ ስጋዊ የሆነ የመነኮሳችሁ ሞታችሁ አስኬማ ስትደፉ የሞታችሁ መነኮሳት ስጋችሁን ዛሬ የምታደልቡ ከዮናስ ተማሩ። የዮናስ ትልቁ ጥንካሬ ደግሞ ከስህተቱ ተምሮ ሰማያዊን ተስፋ መመልከቱ ነበር። በደሉን አውቆ ፊቱን ወደ እግዚአብሔር አንጋጦ መለመኑ ነበር። ዳግመኛ ሰማያዊን ተስፋ አግኝቷል። በዚህ በማይቋረጠው እግዚአብሔርን በመለመኑ በአሳ ቢዋጥም በተስፋ ተሞልቶ ስለጸለየ መውጣት ከማይችለው ከአሳ ሆድ ሊወጣ ችሏል። ዮናስ ከአሳ ሆድ ወጥቶ ምድርን እንደሚረግጥ በእግዚአብሔር ተስፋ አደረገ። ተስፋውም እውን ሆነና የነነዌ ከተማ ዳግመኛ ሊረግጣት ቻለ። የነነዌን ከተማ ዳግመኛ ሊረግጣት ቻለ። ያችን የነነዌን ከተማ ሊያያት ቻለ። ክርስቲያኖች የአምላካችንን ድንቅ ሥራ ተመልከቱት። ዛሬም ሕዝቦቼ ሆይ ተመለሱ ይላል እግዚአብሔር።
ዛሬም እግዚአብሔር እኛን ይፈልገናል ክርስቲያኖች። ዛሬም እግዚአብሔር ከኛ ጋር ነው። የማይቋረጠው ተስፋ አለ ክርስቲያኖች። የማይቋረጠው ኃይሉ ከኛ ጋር አለ። እኛ ግን እሱን መመልከት አልቻልንም። እግዚአብሔር ለሁላችንም ማስተዋሉን ያድለን። እግዚአብሔር ለሁላችንም ጥበቡን ያድለን። እግዚአብሔር ለሁላችንም ኃይሉን ይስጠን። እግዚአብሔር ለሁላችንም ተስፋውን ይስጠን እንጂ እኛ እኮ ደክመናል። ዮናስ እንዲህ ብሎናል። ትንቢተ ዮናስ ምዕራፍ 2 ቁጥር 11 ላይ እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ተስፋው። አይ መታዘዝ እኮ ለእግዚአብሔር ዓሣው ታዘዘ አይደል? ለእግዚአብሔር ዓሣው ታዘዘ፣ ዮናስንም በየብስ ተፋው። እኛ ግን ለእግዚአብሔር መታዘዝ አቃተን። እኛ ግን ለእግዚአብሔር መገዛት አቃተን። እኛ ግን ለእግዚአብሔር መኖር አቃተን። እኛ ግን ስለ እውነት መናገር አቃተን። አይገርም? ከዮናስ ታሪክ መማር አቃተን። አባቶቻችንም ዛሉ፣ ደከሙ፣ ተንቀጠቀጡ፣ ከእውነት መንገድ ጠፉ። ይገርማል፣ ይደንቃል፣ ያስገርማል፣ ያስደንቃል። አያችሁ፣ ሰማያዊውን ተስፋ መመልከት ስላቃተን፣ ይህንን የዮናስን ታሪክ ወደ ራሳችን ማምጣት ስላቃተን በዲያብሎስ መዳፍ ወድቀን መጫወቻ ሆነን እውነትን ለማጥፋት ሮጥን፣ በሐሰት ታሰርን። ታዲያ ማን ነው ይህንን ሰማያዊውን ተስፋ የተመለከተው? ክርስቲያኖች። ስድስተኛ፣ ሰማያዊ ተስፋ ከሌለን ሕይወታችንን ለማጥፋት እንቸኩላለን። ሕይወታችንን ለማጥፋት እንቸኩላለን። ዛሬ ሕይወታቸውን ለማጥፋት የቸኮሉ የሉም? ቤታችን ፈረሰ ብለው ያፈረሱት ግን ምንም ላይጠቀሙበት፣ ሳር ሊተክሉበት፣ ምድራዊ ውበትን ሊያከማቹ፣ ምድራዊ ተስፋን ሊያለበልቡ። አቤት! እግዚአብሔር አንድ ጊዜ ውብ አድርጎ የፈጠራትን መልካም ምድር ለማለምለም መታገል ምን አይነት ድንቁርና ነው! ምን አይነት ሰው! አዎ ሀገር ትደግን እንዲህ ነው እንዴ? ህዝብን በማይመጥን መልኩ ነው እንዴ? ይገርማል። ይህንን ስንናገር አመፀኞች እንባላለን። ይህንን በአውደ ምሕረት ላይ ለመናገር ስንቱ ይኮረኩመናል። ግን አባቶቻችን ዝምታቸው አስፈራን። ተስፋቸው ስጋዊ ሆነ፣ ተስፋቸው ሆዳቸው ሆነ፣ ተስፋቸው ልብሳቸው ሆነ፣ ነውራቸው ክብራቸው ሆነ። አቤት ያሳዝናል፣ አቤት ይገርማል። የኛ ነገር እኮ በጣም ሲበዛ ሆዳሞች፣ ስስታሞች፣ ነውራሞች ነን እኮ። አያችሁ ታዲያ ህይወታችንን ለማጥፋት የቸኮል ነው ይህንን ምድራዊ ነገር ስለተመለከትን ነው። ይህንን ምድራዊ ነገር ስላየን ነው። ይህንን የሚቋረጠውን ነገር ስለተመለከትን ነው። የማይቋረጠውን ስለዘነጋ ነው። ከዮናስ እንኳን መማሪያ ያቃተን። ለምን ህይወታችንን እናጠፋለን? ወደ እግዚአብሔር አንጮህም እንዴ? እንደ ራሔል እንባችንን ወደ ላይ አንጋጠን አናሰማም እንዴ? እንደ ራሔል ልጆቿ ሲጠፉባት፣ መውደቂያ ስታጣ፣ ልጆቿ በጭቃ ሲረገጡባት ምርር ብላ አለቀሰች። 7ቱን ሰማያት ሰንጥቆ ገባ የራሔል እንባ። ተስፋ እግዚአብሔር ነበራ። የእስራኤል አምላክ የተባለው እግዚአብሔር ነበራ ተስፋ። የእስራኤል ጌታ የተባለው እግዚአብሔር ነበራ ተስፋ። የእኛስ ተስፋ የትኛው ነው? እኛስ የተደገፍነው የትኛውን ነው? እኛስ የቆምንበት ተስፋ የትኛው ነው? ዛሬ የተደገፍነው ተስፋ ነገ ሰባብሮ እንዳይጥለን እንጠንቀቅ። ዮናስን እናስታውሰው። ከዮናስ ብዙ እንማር፣ ብዙ ነገሮችን እናገኛለን። ዮናስ እግዚአብሔርን የተመለከተው በአሳ ጉድጓድ በባህር ውስጥ ሲጣል እግዚአብሔርን አንጋጦ ወደ ላይ ተመልክቷል። እግዚአብሔርን መመልከት ያስፈልጋል። ዛሬ በዘመናችን ወደ እግዚአብሔር መመልከት ያስፈልጋል። ዛሬ እግዚአብሔር ብለን መጥራት ያስፈልጋል። ዛሬ የቅዱሳን አምላክ ሆይ በአንተ ፊት መቆም አይገባንም፣ በጣም ደክመናል፣ እባክህ እርዳን ብለን ወደ እግዚአብሔር መጮህ ያስፈልጋል። ዛሬ መበርታት ያስፈልጋል። እግዚአብሔር ከዚህ መከራ እንደሚያወጣን እንመልከት። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ተፋው። እኛንም ከዚህ መከራ እንዲያሻግረን ወደ ሰላሙ ዘመን እንዲያሻግረን ወደ ሰላሙ ጊዜ እንዲወስደን እግዚአብሔርን ዕለት ዕለት መጠየቅ ያስፈልጋል። ዛሬ አያስፈልግም እንዴ ክርስቲያኖች? አያስፈልግም?
ዕለት ዕለት እኛ በአንተ ፊት መቆም አይገባንም። በድለናል፣ አጥፍተናል። እባክህ ተለመነን፣ እባክህ ጠብቀን እንበለው። ሕይወታችንን ለማጥፋት እንዳንቸኩል፣ መንገዳችንን ለመዝጋት እንዳንቸኩል፣ ተስፋ ቆርጠን እንዳንጠፋ እግዚአብሔር ይርዳን። ተስፋ እንዳንቆርጥ የላይኛውን ተስፋ እግዚአብሔርን እንመልከት። እግዚአብሔር ለሁላችንም ማስተዋሉን ጥበቡን ያድለን። እግዚአብሔር ለሁላችንም ብርታት ይሁነን። እግዚአብሔር ለሁላችንም ተስፋችንን ይጠግንልን። እግዚአብሔር ሕይወታችንን እንዳናጠፋ፣ ተስፋ ቆርጠን እንዳንጠፋ፣ እንደ ትቢያ በነን እንዳንጠፋ የእርሱ ቅዱስ ፍቃድ ይሁንልን። ክርስቲያኖች በክፍል 2 ስንመጣ እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ተፋው ብለንን እንቀጥላለን። ዮናስ የማታልፈውን ማዕበል የማይታለፈውን ማዕበል እንዴት እንዳለፈ፣ የማታልፈውን መንግሥተ ሰማያት ደግሞ ቀና ብሎ ሰማያዊ ተስፋን እንዴት እንደተመለከተ እስከ መጨረሻ በክፍል 2 እያየን እንማራለን። ተመልከቱም። ትንቢተ ዮናስ ምዕራፍ 2 ቁጥር 11ን ተመልከቱ። እንደገና ልጨምርላችሁ የመጽሐፍ ቅዱስ ክፍል ነገ መግቢያ የሚሆነንን ጻፉ፣ ነገ ጠይቃቸዋለሁ። ትንቢተ ዮናስ ምዕራፍ 2 ቁጥር 3 ትንቢተ ዮናስ ምዕራፍ 2 ቁጥር 3 ትንቢተ ዮናስ ምዕራፍ 2 ቁጥር 11ን ጻፉ። ምዕራፍ 2 ቁጥር 3 እንዲህ ይለናል፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኹ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኹ፣ ቃሌንም አዳመጠ ይላል። ይህንን ቃል በክፍል 2 እንዴት እንደዳነ ተስፋው እንዴት እንደለመለመ የእግዚአብሔርን ቃል ተስፋችን እግዚአብሔር መሆኑን እያየን በክፍል 2 እንቀጥላለን። ለዛሬው ላስተማረን፣ ለመከረን፣ ለገሰጸን ለአባቶቻችን አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።